ብዙ ሴቶች ምን ይላሉ ማታ ሙልጭ አርጎ ሰድቦኝ ደብድቦኝ አልቅሼ ከዛ በኋላ መኝታ አልጋ ላይ መጥቶ የኔ ማር ፍቅራችንን አዲስ ይለኛል ያማል እንዴ አንተ ሰውዬ ጭንቅላት ይሰራል ግን ለመሆኑ እለዋለሁ አለች እና ነገርየው በትንሽ እንኳን ሰው አይምሮን እኮ ለማባበል ሞክሮ የኔ ቆንጆ ወድጃል ልቤ እኮ ንጹህ ነው የተለመደው ነው ብሎ ከዛ ትንሽ ሱን ከረሳችሁ ከሳቀች በኋላ ሊሆን ይችላል ያንኑ ቁስል ሳትረሽ የኔ ፍቅር አረተኝ እና ድፍረቱ ራሱ ግን ቁስሉ እኮ ውስጥሻል አትሊስት ያ ቁስል ትንሽ ፈገግ እንድትይ የሆነ ነገር አድርጎ አስቆ አጫውቶ የሆነ ነገር በልቶ ከዛ በኋላ ሊሆን ይችላል ነገር ግን ያ የተሰበረው ልብሽ በዛው በሰባራነት እያለ ቁስሉ እንዳለ እንዴት ነው ቁስልሽን እየዳነ ያለን ቁስል እንደገና እንዲደማና እንደዛ ማድረግ ማለት ነውና አንድ ቤት ውስጥ አንድ ባልና ሚስት መኖር የሚችሉት መግባባትና መጣጣም ሲሆን በነገራችን ላይ ይሄ የጋራ ኃላፊነት ነው ለመግባባትም ለመጣጣምም ሚስት ብቻዋን ግዴታ የለባትም ባል ብቻውን ግዴታ የለበትም እሱም ሊሰራ ይገባል እሷ የሱ ለማኝ መሆን አይጠበቅባትም